የመመረቂያ ሰዓት ነው የሚሆነው። እስከዛ ተጀምሮ ሲዘጋጁ ከመጽሐፉ ላይ ተወሰደች አንዲት ነገር ላምብላችሁ። እርግማኖች ከትውልድ ወደ ትውልድ ይተላለፉና በርካታ ቤተሰባዊ ትውልዶች ሊኖሩ ይችላሉ። በተለይ የሕግ እርግማን የፈጣሪ ትእዛዛትን ካለማክበር የሚመጣ የእርግማን አይነት ነው። የሕግ እርግማን በአባቶች ኃጢአት ምክንያት ወደ ልጆች የሚተላለፍ መሆኑንና በሌሎች ሰዎች ላይ የማይገባ ተጽዕኖ በማሳደር ጉልበቱ ተለይቶ ወይም ከአስማተኞች ጋር ተያይዞ የሚታዩ ናቸው። ከዚሁ ጋር የተበላሸ ስዕለትን በማፍረስ የሚመጣ እርግማን አለ። ለምሳሌ ሽማግሌዎች ስለ አንድ ሰው በንዴት ውስጥ በመሆን የሚያወጧቸው ቃላት፣ አንድ ሰው ሊፈጽመው ቃል የገባውን ባለመፈጸም የተነሳ የሚከሰት ኪሳራና በሌላ ሰው ላይ በስሜት የሚነገሩ እርግማኖች በዚህ ምድብ ይካተታሉ። አሁን ወደ መጽሐፍ ምረቃው ስነስርዓት እንሄዳለን። ቅድም ባህላዊ አልባሳትን ለብሶ ደምቀው ያየኋቸው ሁለት እንግዶች አሉ። እነሱ በአክብሮት በትህትና ወደ መድረኩ እንድትመጡልኝ ጋብዛለሁ። በየት ከመጽሐፉ ኋላ እዚህ ጋር ትማላችሁ ከትታላ ሙቀታችሁ እንዴት ነው? ደራሲ እና ጋዜጠኛ ዘነበ ወላ ወደ መድረክ እንዲመጡልኝ በክብር ጋብዞታለሁ። እንደዚሁ መጋቢና ደራሲ መራዊ ንጉሴ እንደዚሁ አሁን በክብር ምናልባት ካልተሳሳቱ አንድ ቀን ነው ስሟን ያስኩት። በእምነት ታደሰ ክብርት ወይዘሮ የዶክተር ባለቤት በእምነት ታደሰ ከተሳሳቱ አርሙ። በእምነት ታደሰ እንዲሁም ያቺ ቆንጆ የታለች ኢቫን ዮሐኒቲ አለው ያለች ድምጿ በክብር እየተፈለግሽ ነው። ታሪክ ባንቺ ነው የሚጻፈው። ስለዚህ እንጠብቅሻለን አንድ ሰዓት ቢሆን። ዶክተር እናት አለው አይደለም ሲ ማዕከላችን እባክዎ እርሳቸው በታላቅ ክብር ሁላችሁ ቆማችሁ ማማ መሸኘት አለባቸው። ቆማችሁ ዮሐና ደግሞ ቶሎ አንድ ሰው ከጀርባ ይዞ ልዩ አንድ ነገር ብቻ ጠይቃቸዋለሁ። እንኳን ደስ አለ። ቤተሰቦችም ያምራሉ፣ ስራዎችም ያምራሉ፣ ልጆችም ያምራሉ፣ እኛም እናምራለን ብላችሁ አንድ ጊዜ ጠይቁ። መጽሐፉ በይፋ እንዲመረቅ አስተባባሪያችን እዚህ አጠገባችን አለ። መጽሐፉን ማቢያንስ እንጨምራለን። መጽሐፉን በይፋ እንዲመርቁ ሁሉም ሰብሰብ ብለው ልታቀብላቸው ይሆን። ሁላችሁ ሰብሰብ ብላችሁ ለመያዝ ትሞክራላችሁ። ከዛ እሳቸው ይቁረጡታ እሳቸው ይቁረጡት ያ አይቱ ሁላችሁ ብቻችሁን መጽሐፉን የመረቃችሁ አስተባባሪ እንደ ጋዜጠኛና ደራሲ ዘነበ ወላ ጋዜጠኛና ደራሲ ዘነበ ወላ ዶክተርን ወደዚህ
ወደ መድረክ እንዲመጣ በክብር ጋብዝና ሌሎቻችሁ በክብር መጽሐፋችሁን እንደያዛችሁት በክብር ማቴዎስ ዜና ቴማ መጽሐፍን በልዩ ሁኔታ መጽሐፉን እገዛለሁ የሚል ቅን ኢትዮጵያዊ በዚህ በኢትዮጵያ ብሔራዊ ቲያትር አዳራሽ ካለ እጁን አውጥቶ ፈቃደኝነቱ የፍቅር ስጦታውን ማበርከት ይቻላል። ትጉ እጆች የሚባል የሆነ አንድ ተቋም አለ። ትጉ እጆች ምንድን ነው? የቁጠባና ብድር ቅድም ያለው እናንተ ያለ ልጆች መስራችንነት ነው፣ ማድረግ መሰጠን ነው። ትጉ እጆች ይባላሉ። እጆቻቸው ይባላሉ። አመስግኗቸው። የቁጠባና የብድር ማህበር ቁጠባና ብድር ነው። ስለዚህ ይመጣል። የስጦታችሁ ማበረከት የሚፈልጉ በኋላ ላይ መገናኘት። በድጋሚ አሁንም አመሰግናለሁ። አንድ ክፍል ቅድም ይፈቀድልኝ አልኩ፣ እሷን ላነባት ፈልጌ ነው። ገጽ 219 ላይ ያለ ነው። ሁልጊዜ ቅድም መጀመሪያ ስለ እርግማን የሚለው ቃል ሌሊት ላይ ሲመጣ አገሬን ኢትዮጵያን ነበር ሳስብ የነበረው እና አገሬን ኢትዮጵያ ውስጡ ብዙ ነገር አለ። ስለ ኢትዮጵያ እርግማንና በረከት፣ ስለ አፍሪካም እርግማንና በረከት። አንዷን ብቻ ላንብብ። የደም መሬት እና እርግማን ይላል። የደም መሬት እና እርግማን የሚለው ሐረግ ጥልቅና አሳዛኝ ጽንሰ ሐሳብ፣ ጠንከር ያለ እና ግጥማዊ መገለጫ ነው። ይህም ሁለት ኃይለኛ ሐሳቦችን ያጣምራል። እነርሱም ደም ያለበት መሬት በግፍና በሞት የረከሰ አካባቢ እንደማለት ነው። በዚህ ምድር ላይ ያለውን ስቃይ ውደታዊና የማይታለፍ ተፈጥሮን የሚያብራራ ከተፈጥሮ በላይ የሆነ ወይም ዘይቤያዊ አነጋገር ነው። ይህ ሐረግ መደበኛ ርዕስ ሳይሆን ጥልቅና ተደጋጋሚ አሰቃቂ ታሪክ ያላቸውን ቦታዎች ለመግለጽ የሚያገለግል ጽሑፋዊ ወይም ዘይቤያዊ አነጋገር ነው። ብዙ ደም በአንድ መሬት ላይ ስለፈሰሰ መሬቱ ራሷ እርግማን ታመጣለች። ይህ እርግማን በበኩሉ ወደ ተጨማሪ ደም መፋሰስ ያመራል። ምንም ማምለጫ የሌለበት አስከፊ ሁደት ይፈጥራል። እርግማኑ አንዳንድ አካባቢዎች ጦርነትን፣ ረሃብን እና ጭካኔን ለመድገም የተፈረደባቸው የሚመስሉበት ምክንያት መሬቱ ያለፈው የተመረዘ ይመስል ለምን እንደሆነ ማብራሪያ ይፈልጋል። ለተወሰኑ ሁኔታዎች እንደ አፍሪካ አህጉር ማሳያ ቀደም ሲል እንደተብራራው ይህ ሐረግ በሚያስደንቅ ሁኔታ ትክክለኛ አስከፊ ከሆነ ለተወሰኑ ክልሎች ታሪክ ዘይቤ ነው። በሰሜን ኢትዮጵያ ድማ መሬት ወይም መሬቱ ደም የአድዋ ጦርነት 1888፣ የማርክስ ደርግ መንግስት ቀይ ሽብር 1870ዎቹ፣ 1977 አስፈሪ ረሃብ፣ የኢትዮጵያ ኤርትራ ጦርነት እንዲሁም የቅርብ ጊዜ የእርስ በርስ ጦርነቶች የእርግማኑ ምልክት ለመከራ መደጋገም በቂ ማሳያዎች እንደሆኑ የሚናገሩ ወገኖች በርካታ ናቸው። በመጽሐፍ ቅዱስ ዘፍጥረት ውስጥ ቃየል ወንድሙን አቤልን ከገደለ በኋላ እግዚአብሔር እንዲህ ይላል፣ የወንድም ደም ከምድር ወደ እኔ ይጮኻል። አሁን አንተ የተረገምህ ነህ፣ ከምድርም ተባረክ፣ የወንድምህን ደም ከእጅ ለመቀበል አፏን ከፈተች ይላል። ዘፍጥረት 4:10-11 የከነዓን ምድር ወተትና ማር የምታፈስ ወይም የተስፋ ቃል ተብሎ ተገልጿል። ነገር ግን ደም መፍሰስ ምድሪቱን ራሷን የሚያረክሳት ወይም እርግማን ናት። በቃየን እና በአቤል ታሪክ ውስጥ እግዚአብሔር የአቤል ደም ከምድር ላይ ይጮሃል ይላል። ይህ ፍጹም ምሳሌ ነው። ምድር ራሷ በደም ረክሳለች እና አጥፊውን ወይም ደም ያፈሰሰውን በመፈለግ ምላሽ ትሰጣለች። የደም መሬትና እርግማን የብሔራዊ ድንጋጤ ቅኔያዊ መግለጫ ነው። ለኢትዮጵያ በአንድ ጊዜ ስር የሰደዱ የውስጥ ግጭቶችና የተፈጥሮ አደጋዎች የምታዩባት የተከበረና ነፃ የሆነ ታሪክ ያላት አገር ወዘተ የመሳሰሉ ተቃራኒ ወይም ፓራዶክስ
ሲነገር ይሰማል። ኢትዮጵያ እንደ ሀገር የምትገለጽበት የትልቅ ኩራት እና በተቃራኒው ያለው ሊታሰቡ የማይችሉ መከራዎች መድረክነት እልፍ ሲልም አፈሩ የተቀደሰ አፈሩ ባለቤትነትና የተረገመ ቦታነት የተቃራኒዎቹ ማሳያዎች ናቸው። በመጽሐፍ ቅዱሳዊ አውድ ውስጥ በዘኍልቍ 35:33 ላይ ደም መፍሰስ ምድሪቱን ያረክሳልና የምትኖሩባትን ምክስ በሚል ኃይለ ሐሳብ የሚለው ሐረግ ተጋብቶ ይነበባል። ይህ ሐሳብ የጥቃት ስነ ምግባራዊና መንፈሳዊ እንድምታ ላይ አጽንዖት ይሰጣል። ይህም አገራችን ኢትዮጵያ ላለፉት ዓመታት በእርስ ጦርነቱ የብዙ ሺዎች ዜጎች ደም መፍሰስ ኢትዮጵያ የደም መሬት ያደርጋታል ማለት ይቻላል። ስለዚህ ይህን የደም መሬት እንዴት አድርገን መለወጥ እንደምንችል የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የፖለቲካ መሪዎችና ሁሉም ዜጎች ትኩረት ይሻል። አመሰግናለሁ። መጽሐፉ ላይ በእያንዳንዱ ርዕስ ላይ በጣም ጥልቅ የሆኑ በጣም እኔም መናገር የምፈልገው መጽሐፉን እኔ ራሴ እንደገና አሁን አነባለሁ። ማንበቤ ይቀጥላል ማለት ነው። እኔም ከእናንተ ጋር እኩል አነባለሁ። መጽሐፉ በጣም እኔ ቅድም ከተናገሩት ለእኔ ራሱ በጣም የሚደንቀኝ የሚገርመኝ መጽሐፍ መሆኑን እኔ አሁንም እንደገና መናገር እፈልጋለሁ። እና ነው ሁሉም ሰው አግኝቶ ቢያነበው ቅድም የፖለቲካ ጋር በተያያዘ ለፖለቲከኞች የሚጠቅም ነገር አለው። ለሃይማኖተኞች የሚጠቅም ነገር አለው። ለማንም አያደላም። አሁን መጽሐፍ ቅዱስ የቁርአንን አውጥቼ ማንበብ እችላለሁ። እዚህ ላይ የቁርአን ላይ አላነሳው። የቁርአን የሙስሊምን ቁርአን ላይ ምን እንደሚል በደንብ አድርጎ ከቁርአን ላይ ከቅዱስ ቁርአን ላይ የወጡ መጽሐፎች አሉ፣ ጥቅሶች አሉ እና ጥሩ ነገሮችን ታገኙበታል። ለማንም አያደላም። የሚያደላው በረከት ላይ ነው። በረከት ይሻለናል። መጨረሻ ላይ ከርግማኑ መውጫውንም መንገድ የሚናገር በጣም መልካም የሆነ መጽሐፍ ነው። ለወገኖቻችሁ ራሱ ገዝታችሁ በስጦታ ብትሰጡ ራሱ በጣም ትጠቀማላችሁ፣ እናንተም ትባረካላችሁ። እና እኔ ሰው እጅ ሁሉ ቢደርስ በጣም ደስ ይለኛል። በእውነት እናንተን እንደዚህ ሁኔታ ማየቴ በጣም ለእኔ ያላችሁን አክብሮት ነው ያየሁት እና በጣም ነው መወዳችሁ። በተለያየ ምክንያት ያልተገኙ ሰዎችም አሉ። ሀሳባቸውን በስልክ ደውለው የተናገሩ ከአቅም በላይ ምክንያት የቀሩ አሁን እዚህ አይታዩም። ለመገኘት እስከ ትላንት ድረስ ጓጉተው የነበሩ የመንግስት ባለስልጣናትም ነበሩ። ካጋጠማቸው ከፍተኛ የሆነ ስራ ምክንያት መምጣት አልቻሉም። በሁሉ አመሰግናለሁ። እናንተንም እንደገና እናንተን በእውነት እግዚአብሔር ይባርካችሁ ማለት እፈልጋለሁ። ለራሳችሁ አጨብጭቡላችሁ። እኔ አጨበጭብላችኋለሁ። ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን መስዋዕት አድርጋችሁ ለዚህ ታሪካዊ የሆነ ጊዜ በእውነት ስለተገኛችሁ ለእኔ ትልቅ ነገር ነው። በህይወቴ ብዙ ነገሮችን ማድረግ የምፈልግ ሀሳብ አለኝ። ብዙ ሀሳብ ውስጥ ያለ ይህን አንዱን አሳክቻለሁ። እግዚአብሔር ረድቶኝ ከትምህርት ባሻገር ሌሎች ነገሮችንም እግዚአብሔር ይህን የረዳኝ እግዚአብሔር አሁንም ይረዳኛል ብዬ አስባለሁ። እግዚአብሔር ስም እጅግ አድርጌ አመሰግናለሁ። በጣም እንደገና አመሰግናለሁ። ተባረኩ። እግዚአብሔር ይባርካችሁ። በእውነት በጣም ነው የማመሰግነው።